ምግብ አንድ ላይ ነው ቀርበን የምንበላው። ግን አይፈልጉም። አሁን ለምሳሌ አጋዥ አምጥቼ አትፈልግም እንደዚህ ተሰብስባ ከኛ ጋር መብላት። እኔ ደግሞ እንደ ፋሚሊ ነው የምፈልገው እንደዚህ ተሰብስበን መብላት። በቃ ያገኘነውን ምንም ይሁን ምን አብረን ነው ቀምሰን እንድንበላ የምፈልገው። እነሱ ግን አይፈልጉም። በቃ የሆነ አንዳንድ ጊዜ ይሰማቸዋል። ተጸይፋን ነው ምንድን ነው እኛ ማንን እሷ ምንድን ናት ብለን ነው የምናስበው። እኔ ቤት ለብቻ እንትን ብዬ በላለሁ የለም። ቀርበው ለምን እዚህ ጋር አይደርሳቸውም? መብላት ትችላለች። ግን ቀርበው እንኳን መብላት የማይፈልጉ ልጆች አሉ። ለምን? ስንከበር አንወድም። እኔ ቤት ሰራተኛና አሰሪ የለም። ሁሉም የራሱ የድርሻ ስራ ነው ያለው። የሚሰፉ ልጆችም ይሁን ሱቅ የምትሰራ ሴልስም ትሁን ቤት ውስጥ የምትሰሪ ምን ስራችን ነው የሚለያየው እንጂ እኛ አንድ ነን። ቤት ውስጥም ሰራሽ ውጭም ሰራሽ ስራ ነው። ወርክ ነው። በካላስ አለቀ። ሁላችንም ሰራተኛ ነን። እኔ ለእናንተ ሰራተኛ ነኝ። ታዙኛላችሁ፣ ሰራለሁ። ገባችሁ? ሁሉም የየራሱ የሆነ አለቃ አለው። ሁሉም አንድ ነው። መዳምም አለቃ አላት። ሁሉም ሰራተኛ ነው እዚች ምድር ላይ። በነገራችን ላይ የበታችነት ስሜት የሚሰማችሁ ሰዎች ግን በጣም ከባድ ነው።